ሴቶቹን ይዋቸው የሙስሊም ሴቶች የትኛውም ዓለም ላይ ይሄዱ አይለወጡም፣ ያው ናቸው። እስካርባቸውን ያረግ ሻሽ ጠምጥመው ነው የሚሄዱት። የትም ሀገር ላይ ይሁን ሀገር ስለለወጡ ፋሽን ለባሽ አይደሉም። የኛስ ልክ ወጣ ሲባል ወደ አውሮፓ ሲከድ ራቆት ተንዘላዝሎ መውጣት እንደዚህ ያለው ዘመናዊነት ይሄ በጣም ልንጸየፈው ይገባል። ባይዘ እምነት የትም ቦታ ላይ ብንሄድ ሊለወጥ አይገባም። ሙስሊም የትኛውም ዓለም ላይ ሄዱ ሙስሊም ናት። ቀሚሷን ለብሳ ነው የሙስሊም ሰው አፕሪሼት የእውነቴን እሱ ብቻ አይደለም። ልክ ሸምሱ ሱቅ ስትሄዱ እየሰገደ ከሆነ እናንተ ሊያስተናግዳቸው አይችልም። ሸምሱ ስግደቱ ላይ ነው። ለምን አንዳንዴ እንዲያውም የሙስሊሞች ጫማ ይሰረቃል ይባላል። እዚህ ሲሰግዱ ከኋላ እዚህ አርባ እዚያ መስጊድ መርካቶ አካባቢ ጫማ የሚሰርቅ ሌባ አውላቂ ዱርዬ አለ ይባላል። ኮንሲደር የሚያደርጉት አምልኮታቸው ላይ ነው። እኔ ይሄንን ከነሱ መማር አለብን ብዬ አምናለሁ። እኛ ኬርለስ ነን በቃ ማለት በጣም ጠንካሮች አይደለንም። እውነት ለመናገር አይደለም። ይሄ እውነታ ነው። እውነት ስለሆነ